ይህ የኦሜጋ ኢንሳይት ዜና ሰዓት ነው። በቅርቡ አሜሪካ በቻይና፣ ሜክሲኮ እና ካናዳ ላይ የጣለችው ከፍተኛ ታሪፍ ተመሳሳይ ታሪፍ ጫና ከነዚህ ሀገሮች ወደ አሜሪካ በሚገቡ ሸቀጦች ላይ መጣሉ አሜሪካ ወደ ንግድ ጦርነት እንድትገባ በማድረጉ መጪው ጊዜ አስቸጋሪ እንደሚያደርገው የኢኮኖሚ ባለሙያዎች እየተናገሩ ይገኛሉ። ሊመጣ የሚችለውን ጉዳት ተንትኖ ለማወቅ ብዙ አደጋች መሆኑንና የትራምፕ አይገመቴ ባህሪ የንግድ ጦርነቱ እስከመቼ እንደሚዘልቅ ለመተንበይ አስቸጋሪ አድርጎታል። በዚህ ምክንያት ወልማርት፣ ታርጌት እና ቤስት ባይ ከአሁኑ ደንበኞቻቸውን ስለመጪው የዋጋ ጭማሪ በማስጠንቀቅ ላይ ይገኛሉ። አሜሪካ ትቅደም የሚለውን የትራምፕ ፖሊሲ ከውጭ በሚገቡ ሸቀጦች ላይ ያለውን ጥገኝነት ለመቀነስና በሀገር ውስጥ ለመተካት የሥራ ዕድልን ለመፍጠር በአሜሪካና በተለያዩ ሀገሮች መካከል ያለውን የ1.2 ትሪሊየን የተዛባ የንግድ ሚዛን ለማስተካከል በሌሎች ሀገሮች ላይ ጫና በማድረግ ለአሜሪካ የሚያዳላ የንግድ ስምምነት ለመፈጸም በተለያየ ሀገር የሚገኙ የአሜሪካ ካምፓኒዎች ወደ ሀገር ቤት እንዲገቡና እዚሁ እንዲያመርቱ ለማድረግና ጠንካራ የንግድ ጡንቻን ለመገንባት አልመው ወደ አሜሪካ በሚገቡ ሸቀጣሸቀጦች ላይ ከፍተኛ ታሪፍ በመጫን ላይ ናቸው። አሁን ወደ ዝርዝር ዜናው እንሄዳለን። ከባለፈው ሳምንት ጀምሮ ታላላቆቹ የአሜሪካ ኩባንያዎች ወልማርት፣ ታርጌት እና ቤስት ባይ በዋና ስራ አስፈጻሚዎቻቸው አማካኝነት ለደንበኞቻቸው በታሪፍ ጭማሪ ምክንያት ከሜክሲኮ፣ ካናዳ እና ቻይና የሚመጡ አብዛኛው ምርቶቻቸው ላይ ከፍተኛ የዋጋ ጭማሪ ስለምናደርግ ከወዲሁ እወቁት በማለት በመናገር ላይ ናቸው። የታርጌት ዋና ስራ አስፈጻሚ ብሪያን ኮርኔል ለሲኤንቢሲ እንደተናገሩት በእንጆሪ፣ አቮካዶ እና ሙዝ ላይ በቀጣዮቹ ቀናት በተጣለው 25% ታሪፍ ምክንያት ከፍተኛ የዋጋ ጭማሪ እንደሚኖር አስረድተዋል። የቤስት ባይ ስራ አስፈጻሚ በገበያ ማዕከላቶቹ አብዛኛው የኤሌክትሮኒክስ ዕቃዎች የሚመጡት ከቻይና እና ሜክሲኮ ስለሆነ ወደ ገበያ ማዕከላችን ሲመጡ ለምታያቸው አዳዲስ የዋጋ ጭማሪዎች እንዳትደናገጡ ሲሉ ተናግረዋል። ለምሳሌ የላፕቶፕ እና የታብሌት ዋጋዎች እስከ 46% እንደሚጨምሩ ተገምቷል። ይህም ማለት 1000 ብር የሚያወጣ ላፕቶፕ የሽያጭ ግብርን ሳይጨምር እስከ 1450 ድረስ ሊሸጥ ይችላል ማለት ነው። ወልማርትን በበኩሉ በርካሽ የሚያቀርባቸው ሸቀጣሸቀጦቹ ከዚህ በኋላ ዋጋቸው በከፍተኛ ደረጃ ሊጨምር ስለሚችል ይህንን አውቃችሁ ወደ ገበያ ማዕከላችን መምጣትና መግዛት ትችላላችሁ ሲል ለደንበኞቹ በድረገጹ ላይ አሳውቋል። ቻይና ባደረገችው የበቀል ታሪፍ ጭማሪ ምክንያት የ300 ቢሊዮን ዶላር የሚገመቱ ከቻይና የሚገቡ ሸቀጦች ላይ የዋጋ ጭማሪ የሚያመጣ ሲሆን ይህም በአሜሪካ ተጠቃሚዎች ላይ ተጨማሪ 25 ቢሊዮን ዶላር እንዲከፍሉ ያስገድዳል። China's tariffs on the US have come into effect today, adding a levy on many US farm products. The tariffs of 10 to 15% will affect items such as beef, poultry and grains. China is also halting soybean imports from 3 US companies and stopping purchases of US wood. Beijing's measures come after US President Donald Trump doubled the universal tariff on Chinese goods from 10 to 20% last week. Those are expected to affect $300 billion worth of goods and could cost US consumers up to $25 billion. ቻይና የጣለችው ማዕቀብ በአሜሪካ የግብርና ምርቶች ላይ ሲሆን እነርሱም ዶሮ፣ በቆሎ፣ ስንዴ 15% ታሪፍ ሲጫንባቸው 10% ታሪፍ ደግሞ በአሳማ እና የበሬ ስጋ፣ በፍራፍሬዎችና አትክልት ምርቶች ላይ ነው ተብሏል። አንዳንድ የሸቀጣሸቀጥ ምርቶች ለምሳሌ እንደ አኩሪ አተር የመሳሰሉት ከነጭራሹ እንዳይገቡ አግዳለች። በዚህ ምክንያት በዓለም አንደኛ የሶይቢን ወይም አኩሪ አተር አምራች የሆነችው አሜሪካን ከ12 ቢሊዮን እስከ 20 ቢሊዮን ዶላር ያሳጣታል ተብሏል። የኢኮኖሚክስ ባለሙያዎች እንደሚያስጠነቅቁት ከሆነ ይህ ታሪፍ ለረጅም ጊዜ የሚቆይ ስለሚሆን የሚያደርሰው ጫና ቀስ በቀስ እየተሰማን እንደሚሄድ ይናገራሉ። ሌሎች በታሪፍ ምክንያት የሚጨምሩ ሸቀጣሸቀጦች መካከል መጠጥና የወተት ምርቶች እንደሚሆኑ ታውቋል። ለዚህ ጭማሪ የሚሆን የህይወት አኗኗር ለውጥ ማድረግ እንደሚያስፈልግ ባለሙያዎች ይመክራሉ። ትራምፕ የግሮሰሪ ዕቃዎችን ዋጋ እንዲቀንስ ማድረግ ወይም ገበያውን ማረጋጋት ለምን አቃተው ብለው የሚጠይቁ አሜሪካውያን ብዙ ናቸው። አሜሪካውያን የዕለት ቁርሳቸውን አዘጋጅተው ለመብላት ከሚጠቀሙባቸው ግብአቶች በዋናነት እንቁላል ተጠቃሽ ነው። የእንቁላል ዋጋ የ100% ጭማሪ ባለፉት 6 ወራት አሳይቷል። በዚህ ምክንያት የሬስቶራንት ባለቤቶች ሆነ ተጠቃሚዎች በዋጋ ጭማሪው ደስተኞች አይደሉም። እንቁላልን በግብአትነት የሚጠቀሙ ሁሉም የምግብ አይነቶች $2 ጭማሪ አሳይተዋል። ይህም በአነስተኛ ዋጋ ቀላል የፕሮቲን ማግኛ ምክንያት የሆነው እንቁላል የቅንጦት ምግብ እንዳይሆን ያሰጋል ተብሏል። የምግብ ሸቀጥ ዋጋ እየጨመረ መሄድ የኑሮ ውድነቱ እንዲባባስ ምክንያት እየሆነና በአንዳንድ የአሜሪካ ግዛቶች የሸቀጦች እጥረት በግሮሰሪዎች ማዕከላት እያጋጠመ እንደሆነ ይነገራል።
በበርድ ፍሉ ምክንያት በሚሊዮን የሚቆጠሩ ዶሮዎች መሞታቸውና ከዚህም ጋር ተያይዞ የእንቁላል ምርት መቀነሱ ከታሪፉ ጋር ተደማምሮ የእንቁላል እጥረትና የዋጋ ንረት አስከትሏል። እንቁላልና ዶሮ አምራች የሆኑ ካምፓኒዎች ምንጊዜም የዋጋ ጭማሪ ተጠቃሚ ላይ ስለሚጭኑና ከፍተኛ ዋጋ ከፍተኛ ገንዘብ ስለሚያስገኝ የኑሮ ውድነቱ ሆነ የምርት መቀነሱ በእነርሱ ላይ የተጋነነ የገቢ ቅነሳ ሆነ ጭማሪ ወይም ኪሳራ ያመጣም። ትራምፕ እንደተመረጠ በመጀመሪያው ቀን ማሳካት ጀምራለሁ ብሎ ለአሜሪካውያን መራጮች ቃል የገባው የኑሮ ውድነቱን አረጋጋለሁ፣ መሰረታዊ ሸቀጦችን ዋጋ ዝቅ አደርጋለሁ በማለት ነበር። ከታሪፍ ጭማሪ ጋር በተገናኘ የአሜሪካ ዶላር የመግዛት አቅም መዳከም ሊኖር እንደሚችል እየተነገረ ይገኛል። በተለይ በቻይናና አሜሪካ መካከል ያለው የንግድ ጦርነት ለማርገብ እየተሰራ ባለመሆኑ የአክሲዮኖች ዋጋ በኤሽያና በአሜሪካ ዝቅ ማለቱ ታውቋል። የአሜሪካና ቻይና ትከሻ መለካካት ማንን እንደሚጎዳ እናያለን ከሚል እልክ ጋር ተደማምሮ የንግድ ጦርነቱ ከቃላት ወደ እውነተኛ ጦርነት እንዳያመራ አስግቷል። ቻይናዋን ምንም ይሁን ምን 5% ማደጋችንን የሚያቆም ስጋት የለብንም ከማለት አልፈው ከአሜሪካ ጋር በማንኛውም አይነት ጦርነት ለመፋለም ዝግጁ ነን በማለት ላይ ይገኛሉ። አሜሪካም በማንኛውም መልኩ ከቻይና ጋር ለሚደረግ ፍልሚያ ዝግጁ መሆኗን አሳውቃለች። United States and Donald Trump has announced he is going to double the tariffs imposed on Canadian steel and aluminium from tomorrow, going up to 50% from the 25% he had said was going to come in from tomorrow. Well, let's bring in our international correspondent, Diana Magnay, who is in DC for us. And Diana, this has come as is the wants in this new world from a post on his social media channel, Truth Social, saying he's going to bump up the tariffs to 50%. ይህ በእንዲህ እንዳለ በዛሬው ዕለት አሜሪካ ከካናዳ ጋር የምታደርገውን የንግድ ጦርነት አጠናክራ በመቀጠል ዶናልድ ትራምፕ በካናዳ የስቲልና አሉሚኒየም ምርቶች ላይ እጥፍ ታሪፍ ለመጣልና ከ25% ወደ 50% ለማሳደግ አቅዷል። ይህም ከካናዳ ከሚገኘው የኤሌክትሪክ አገልግሎት ላይ በካናዳ ታሪፍ መጣሉን ለመበቀል እንደሆነ ታውቋል። ካናዳ ለአሜሪካ ሚኒሶታ፣ ኒውዮርክ እና ሚቺጋን ግዛቶች የምታቀርበውን የኤሌክትሪክ ኃይል ላይ የጫነችው ታሪፍ በእነዚህ አካባቢ በሚኖሩ አሜሪካውያን ላይ ከፍተኛ የኤሌክትሪክ ቢል እንዲከፍሉ ጫና ማድረጉ መሆኑ ተዘግቧል። በአሜሪካ የምትኖሩ ኢትዮጵያውያን በቀጣዮቹ ጊዜያት ለሚመዘገበው የኑሮ ውድነትና የዋጋ ግሽበት ከአሁኑ በመዘጋጀት የህይወት አኗኗር ለውጥ ለማድረግ እንድታስቡበት እያሳሰብኩ ላይክ እና ሰብስክራይብ እንድታደርጉ እጋብዛለሁ። መልካም ጊዜ።